ታሪካችን የሚጀምረው ወደ ኋላ በመሄድ ከ5000 ዓመት በፊት ጥንታዊ ከሆነች ካንዳቂ የምትባል ከተማ ላይ ነው። በዚያም ዘመን ይኖር የነበረው ጨካኙ ንጉሥ አክቶን ስልጣኑን ለማጠናከር ኢተርኔም የተባለውን እጅግ ብርቅዬ ድንጋይ ይፈልጋል። ንጉሡ ይህን ድንጋይ የሚፈልገው ለጌጣጌጥ እንዳይመስላችሁ የሰይጣን ዘውድ ሰርቶ የማይበገር ሰይጣናዊ ኃይል ለማግኘት እንጂ። ለዚህ ሲል በሺህ የሚቆጠሩ ሰዎች እንደ ባሪያ እየገረፈ ቀንና ሌሊት ድንጋዩን እንዲቆፍሩ ያስገዳቸው ነበር። በዚህ ሁሉ ስቃይና ግፍ መካከል ነው እንግዲህ ይህ አንድ ትንሽ ሕፃን ልጅ አልገዛም በማለት ቆርጦ የተነሳው። ይህ ሕፃን ልጅ ግን ምን አስቦ ነው ከንጉሡ ሰራዊት ጋር ፊት ለፊት የተጋጠመው? የልጁ ጀግንነት አማልክቶቹን አስገረማቸው። በድንገትም አማልክቶቹ ተገልጠው ሺዛም የሚለውን ቃል ሲናገሩ ልጁ በዓለማችን ላይ ታይቶ የማይታወቅ መብረቅ የሚይዝና የማይሸነፍ ሱፐር ፓወር እንዲያገኝ ያደርጋሉ። ይሄ ልጅ ነው እንግዲህ ብላክ አዳም ተብሎ የሚታወቀው። ግን አዳም ንጉሡን ቤተ መንግሥት ካወደመ በኋላ ሚስጥር በሆነ ምክንያት ለሺህ ዓመታት በምድር ውስጥ ተቀብሮ እንዲቆይ ይደረጋል። አሁን ወዳለንበት ዘመን ስንመጣ ካንዳቂ አሁንም በወራሪዎች ቁጥጥር ስር ሆና በስቃይ ላይ ናት። አድሪያና የምትባል ደፋሪ ታሪክ ተመራማሪ ደግሞ የጥንቱ የሰይጣን ዘውድ በክፉ ሰዎች እጅ እንዳይገባ ለማዳን ስትሞክር በአጋጣሚ የአዳምን መቃብር ታገኘዋለች። ጠላቶች ከበው ሊገሏት ሲሉ ግን ይሄ የጥንቱ ኃይል ከ5000 ዓመት በፊት የተኛው አዳም ከእንቅልፉ ነቅቶ ልክ እንደ እሳተ ገሞራ ብቅ ይላል። እንግዲህ እዚህ ጋር ነው ፊልሙ የሚሞቀው። አዳም እንደተነሳ ምንም አይነት ድርድር አያውቅም። በዙሪያ ያሉትንም ወታደሮች እንደ ቅጠል ነው የሚያረግፋቸው። ሄሊኮፕተርን ቢመጣ በእጁ ነበር የሚይዘው። ጥይት ሲተኮስበትም ደግሞ ልክ እንደ ትንቢያ ነበር የሚቆጥረው። አድሪያና ልጇ አዳም መጣልን ብለው ቢደሰቱም የአዳም አይኖች ውስጥ ግን የሚታየው እሳት ነበር። የአዳም አይን እሳት መሆን ሌላ ታሪክ ሊነግረን እንደሆነ ያስታውቃል። ብላክ አዳም ከእንቅልፉ ነቅቶ ወታደሮቹን እንደ ቅጠል ካረገፈ በኋላ ዓለም ላይ ትልቅ ድንጋጤ ተሰማ። እዚህ ጋር ነው ነገሩ የሚገርመው። ይሄን ኃያል ሰው ለመቆጣጠር ጀስቲስ ሶሳይቲዎች የሚባሉ ጀግኖች ከአሜሪካ ተነስተው ካንዳቂ ይገባሉ። ቡድኑን የሚመራው ሃውክማን የተባለው ባለክንፍ ጀግና ሲሆን አብረውት ደግሞ የወደፊት ማየት የሚችለው ዲአር ፌት፣ አውሎ ንፋስ የሚታዘዝላት ሳይክሎንና መጠኑን ማሳደግ የሚችለው አቶም ስማሸር አሉ። የእነሱ ዓላማ አንድና አንድ ብቻ ነው፣ አዳምን በሰላም አሊያም በኃይል መያዝ። ብላክ አዳም የእነሱን መምጣት እንደ ጥያቄ ነበር የቆጠረው። እናንተ ማናችሁ እንኳን ሳይባባሉ አዳም የሚገርም ፍጥነትና ኃይል ስላለው አራቱንም ጀግኖች ብቻውን ሲያሽከረክራቸው እናያለን። ይሄ ሰውዬ ግን ምን አስቦ ነው ጀስቲስ ሶሳይቲዎች ሰላምን እናስከብርን የመጣ ነው ቢሉትም አዳም ግን ለ5000 ዓመታት ሀገሬ ስትወረር የተነበራችሁ የሚል ጥያቄ ያስነሳባቸዋል። ህዝቡም ቢሆን ከውጭ ለመጡ ጀግኖች ሳይሆን ለብላክ አዳም ነበር የሚደግፉት። ለነሱ እሱ ጀግና ሳይሆን ነፃ አውጪ ነው። ነገር ግን በዚህ ግርግር መሃል ጨካኞቹ ወራሪዎች የሰይጣኑ ዘውድ ይዘውት ለማምለጥ ይሞክራሉ። አዳምና ጀግኖቹ ቡድን እርስ በእርስ እየተባሉ እውነተኛው ጠላት ግን የጥፋት ስራውን እየሰራ ነው። አሁን ጥያቄው አዳም ከጀግኖቹ ጋር ተስማምቶ ጠላት ያጠፋል ወይስ እርስ በእርስ ሲጠፋፉ የሰይጣኑ ዘውድ ወደ ስልጣን ይመጣል? እንግዲህ እዚህ ጋር ነው ነገሩ የሚገርመው። ብላክ አዳምና የጀግኖቹ ቡድን ጀስቲስ ሶሳይቲዎች በመካከላቸው ያለውን አለመግባባት ትተው እውነተኛውን ጠላት ለመጋፈጥ ይገደዳሉ። አድሪያና የምትፈልገው የጥንቱ ዘውድ በክፉ ሰዎች እጅ ይገባል። ይሄ ሰውዬ ግን ምን አስቦ ነው ዘውዱን ነክቶ የሰይጣንን ኃይል በማግኘት ሳባክ ወደሚባል አስፈሪ ፍጡር ይቀየራል። ካንዳቂ አሁን ትልቅ አደጋ ላይ ናት። ሰማዩ ጨልማል። ከምድርም ውስጥ አጋንንት መውጣት ይጀምራሉ። ብላክ አዳም ግን አንድ ትልቅ ውሳኔ ላይ ይደርሳል። ራሱን አሳልፎ ለጀስቲስ ሶሳይቲዎች ይሰጥና በልዩ እስር ቤት ውስጥ ይታሰራል። ምክንያቱም የእሱ መኖር ለዓለም ስጋት እንደሆነ አምኖ ነበር። ነገር ግን ሳባክ ካንዳቂን ማውደም ሲጀምር ዶክተር ፊት ብቻውን ሊጋፈጠው ይሞክራል። እዚህ ጋር ነው ልብ የሚነካ ነገር የሚመጣው። ዶክተር ፊት የወደፊቱን አይቷል። አንዱ ጀግና መስዋዕት መሆን አለበት። ዶክተር ፊት ራሱን ለሞት አሳልፎ እየሰጠ ያለ
በአስማቱ አማካኝነት አዳምን ከታሰረበት ቦታ ነፃ ያወጣዋል። አዳም ከእስር ቤት አምልጦ ልክ እንደ መብረቅ ወደ ካንዳቂ ይመጣል። ያ በክፍል 1 ያየነው ሕፃን ልጅ ታሪኩም እዚህ ጋር ነው ሚስጥሩ የሚገለጠው። አዳም ያኔ ኃይሉን ያገኘው ጀግና ልጅ ስላልነበረ ሳይሆን ልጁ አባቱን አዳምን ለማዳን ኃይሉን ስለሰጠው ነበር። አዳም የልጁን ሞት ለመቀበል ነበር ያን ሁሉ ጥፋት ያጠፋው። አሁን ግን አዳም ለበቀል ሳይሆን ለሀገሩ ነፃነት ሲል ከሳባ ጋር ይጋጠማል። የሚገርም ፊልሚያ ነው። በመጨረሻም አዳም የሰይጣኑን ዘውድ በሁለት እጁ ሰብሮ ሳባክን ለሁለት ቀዶ ወደ ሲኦል ይሰደዋል። ካንዳቅ አሁን ነፃ ወጥታለች። አዳም ግን አሁንም ጀግና አይደለሁም ይላል። ዙፋኑ ላይ ተቀምጦ ግን አንዳች ነገር ያስባል። ሁኔታው በሙሉ ከተረጋጋ በኋላ አዳም ወደ ቤተ መንግስቱ ዙፋን ያመራል። ሁሉም ሰው አሁን ካንዳቅ አዲስ ንጉስ አገኘች ብሎ ሲያስብ፣ እሱ ግን ያልተጠበቀ ነገር ያደርጋል። ያ ለሺህ ዓመታት ሲጠበቅ የነበረው ዙፋን ለኔ አይገባኝም በሚል ስሜት በኃይሉ ሰባብሮ ይጥለዋል። እዚህ ጋር ነው ነገሩ የሚገርመው። አዳም ንጉስ መሆን ሳይሆን የሚፈልገው የሀገሩ ጠባቂ ሆኖ ለመቀጠል ይወስናል። ጀስቲስ ሶሳይቲዎችም አዳም ለዓለም ስጋት እንደማይሆን ተረድተው በሰላም ይለያያሉ። ካንዳቅም ከሺህ ዓመታት በኋላ ለመጀመሪያ ጊዜ በራሷ ጀግና ስር ነፃነቷን ታገኛለች። ፊልሙ ሊያልቅ ሲል ግን አንድ በጣም የሚያስደነግጥ ፖስት ክሬዲት ስኪን አለ። አዳም በካንዳቅ በሰላም ተቀምጦ ሳለ አማንዳ ዋለር በቪዲዮ ትደውልለታለች። ከካንዳቅ ወጥተህ ሌላ ቦታ ችግር ለመፍጠር እንዳታስብ፣ ካልሆነ ግን የሚያስቆምህ አለ ብላ ታስጠነቅቀዋለች። አዳም ግን በዚህ ምድር ላይ እኔን የሚያስቆም የለም ብሎ ይመልስላታል። በዚህ ጊዜ እንግዲህ ከሰማይ ላይ አንድ ትልቅ ሰውዬ በዚህ ዓለም ላይ አንተን ሊያቆም የሚችል ሰው አለ እናውራ እያለ ብቅ የሚለው እሱም ሌላው ታላቅ ጀግናው ሱፐርማን ነው። የሁለቱ ኃያላን አይን ላይን ሲጋጩ ፊልሙ እዚህ ጋር ያበቃል። ይሄ እንግዲህ ለቀጣዩ ትልቅ ፊልሚያ ፍንጭ የሰጠበት አጓጊ መጨረሻ ነው።